ሰላም ውድና የተከበራችሁ የሀገሬ ልጆች ሰላማችሁ በያላችሁበት ብዝት ስትትርፍርፍ ይበልልኝ። ዛሬ እኔ የተጎዳውና እኔ የደረሰብኝ ነገር አንዳንድ ነገር ላማክራችሁ ነው። በአይናችንና በስልክ የመጣው ነገር እኛ ማናቀው ቀስ በቀስ ግን አይነ ስውር እንድንሆን የሚዳርገን ነገር ነው። አረቦቹ ብዙ ሰዓት የአረብ ልጆች ግላስ ይጠቀማሉ፣ መነጽር ይጠቀማሉ። ወደው አይደለም፣ ስልክ ላይ ስለሚያዘወትሩ፣ ኢባድ ላይ ቲቪ ላይ ስለሚያዘወትሩ ነው። እኛ ሀገር እግዚአብሔር ይመስገን ከድህነታችንም ተነስቶ ይሁን ልጆች ሰላም ናቸው። ጤነኛ ልጅ ተወልዶ ጤነኛ ልጅ ያድጋል፣ አይነ ስውር አይሆንም። ግን እዚህ ሀገር ከመጣን በኋላ ስንቶቻችንን አይናችን ላይ ችግር እያመጣ ያለ አይናችን ስንቶቻችን እየተቸገረ ነው። በእርግጥ እንደዚህ ስናይ አይናችን ጤነኛ ይመስላል። ምንም የተጎዳ ምንም የሚያለቅስ ነገር ምንም የቀላ ነገር የለም። ግን ከስር ስር እየተበላሸ እየደበዘዘ ቀስ ብሎ ነው በቃ ለመጥፋት የሚዳረገው። ይሄ ማለት ስልክ ላይ ነው። እኔ አሁን ዶክተር ጋር ራሱ ሄጃለሁ። ይሄ ምንድነው? ድሮ አላውቅም። እኔ ድሮ የሩቁም የቅርብም አያለው ይታየኛል። ግን ይሄ 3 አመት ልብ ሳልለው አሁን ላይ የታወቀኝ ነገር ነውና ይሄንን ለአንድ ሰው ራሱ ቢጠቅም ብዬ ነው ወደዚህ ላመጣ የቻልኩት። ስልክ ላይ በተለይ ይሄ የቤት ማብራት አጥፍተን ጨለማ ላይ ብቻ ስልካችን ላይት እያየን ብቻ ከሆነ ያ ለኛ ሌላ የምናየው ላይት የለም። ፎከስ የምናደርገው በስልካችን ላይ ነው። ያ ለኛ በጣም ጉዳት ነው። በሰላም የመጣንበትን ሰላም ይመልሰን እና አካለ ሙሉ መጥተን አካለ ጎደሎ ሆነን መሄዱ በጣም ይከብዳል። እውነቴን ነው። እኔ በጣም ነው ውስጤ ያዘነውና በሰላም መጥቼ ምንም የጎደለብኝ ነገር ህመም የሚባል ነገር ሳይነካኝ መጥቼ አይነ ስውር እንዴት ነው በቃ ብዬ እስከ በቃ አሁን መነጽር ተጠቃሚ እስከ ማለት ድረስ ደርሰዋልና እሱም በራሴ ቪዲዮ ወይም ተጠቅሜበት አይደለም። የሰው ቪዲዮ ብቻ ቲክቶክ ላይ እየገባው 3 ሰዓት 2 ሰዓት እየተጠቀምኩኝ ማለት ነው። በቃ ጭራሽ ምንም አንዳንዴ 9 ሰዓት 8 ሰዓት ይደርሳል። እዚህ ሀገር 3 ሰዓት 2 ሰዓት እደርሳለሁ። በጣም በቃ ከሚገርም እና መቆጠብ አለብን። ራሳችን መጠንቀቅ አለብን። ለአይነ ስውርነት ሳንዳረግ ውስጥ እስኪ ልብ ብለን እንየው። እስኪ አንዳንዴ ራቅ ያለ ሰውና ቅርብ ላይ ያለው ሰው ወይም ጽሁፍ ነገር ጽፋችሁ ራቅ ብላችሁ ያንን ጽሁፍ ለማየት ሞክሩ። አይናችሁ ምን ያህል ችግር እንዳለው ምን ያህል ጉዳት እንደደረሰ